የምትይውን ነገር ለእግዚአብሔር ክብር እንዲሆን እኔ የምናገረው እሱ ከእሱ ጋር ብዙ ነው እዚህ ቸርች ያሳልፍነው እኔም ልጄም እና ብዙ ይጸልይልን ነበረ። ብዙ ነገር ይጸልይ የሚያሳነየው እግዚአብሔር ያሳየኝ እያለ ይጸልይልን ነበረ። ከዛ የሆነ ፕሮሰስ ጀምራ ነበረ ነገር ሻሻግር ያ ነገር እንደማይሆን ነው ውጭ ለመሄድ ፈልጌ ነበር። አዎ በራላችሁ ስል የለንም እኔንም ጠይቀኝ ብር የለንም ምንም ነገር አለ መጣውና እዛ ጋር ቁጭ ብዬ ነበረ። እሷ እዛ ቁጭ ብላለች። ከዛ ብዙ ጊዜ አይሆንም አሁን ቀስ ብለህ ተረጋጊ አትሾኪ ነበር የምትለው። የዛን ቀን ግን እንዴት እንደሆነ አላውቅም። ቀጥ ብለህ ሄድክና አሁን እግሽን ለቅቄ ያለው ተፈተሻል ሂጂ ያለ አሁን ተፈተሻል። አሜን። ከዛ በኋላ ፕሮሰሱን ጀመረች እና ብርም የለም እውነት ነው ብር የለም እንኳን ለመሄድ የምንዘጋጅበትም ራሱ ብር የለም ልብስ እንኳን የምትገዛበት ብር የለም ነበረ። ግን እግዚአብሔር በጣም ነው የምትታመነው ልጅቷ። እግዚአብሔር ያደርጋል እኔ አዘጋጅልኛል አለችና ብቻ በእኔ አላውቅም እግዚአብሔር ያውቃል። በማይወሰደው ሰው ነው ስልክ ወሰደችው ለጓደኛዬ ነው ብላ ስልክ ወሰደችና ግን በጌታ ካላችሁ መልካም ሲደረግላችሁ ውጊያ በጣም ውጊያ ግን ውጊያው የምታሸንፉት ከእግዚአብሔር ጋር ስትቆሙ ነው። ልጅቷ በጣም ከእግዚአብሔር ጋር ነው የምትቆመው። ያንን ስልክ ወሰደችና የሆነ መሰራ ሰውየው ጥሩም ነበረ ያዘባት እንዳትል ሰውየው አለቀሽ ማለት እግዚአብሔር ካለ ብሬ ከዛ ከአንተን አዲስ አበባ ምርመራ 3000 ነበር። እዚህ ግን ሴትዮዋ ራሷ ደውላ በራሴ ብር በዱቤ ትሄጃለሽ ግን ምርመራ የምትመረመሪ እዚህ አዳሪ ነው። አዳሪ 400 ብር ነው። እዛ አዲስ አበባ ሄድሽ 3000 ብር ነው አለች። እሺ ሶስት የለም እኔ የለም ይሄ እግዚአብሔር ስራ የሰማችሁ እሱ እግዚአብሔር አንደበት ቃል ይውጣ እንጂ እግዚአብሔር ያዘጋጃል። አሁን ራሱ ለሚቀበል ሰው ጸልያለሁ እግዚአብሔር ያዘጋጃል። ያላሰባችሁ ተአምር ወደ ቤታችሁ ይመጣል። ያልጠበቃችሁ ተአምር ወደ ቤታችሁ ይመጣል። እስቲ ጮክ በሉና እግዚአብሔር ያዘጋጃል ወርሲ ገንዘብ የለም ግን ለዚህ እኔ ልክሻለሁ እና እኔ ልክሻለሁ በኔበር በቤት ሄጃለች ትከፍኛለሽ አለች። ችግር የለም። ከዛ ምርመራውን ተመረመረች። መጀመሪያ ፎቶ እንደሰጠች በመጀመሪያ ጊዜ ፎቶ ሲሰጥ ተብላ ፎቶ በእንግዲህ እግዚአብሔር ውበት ሲሰጥ በሳምንቱ ሮሰታ በሳምንቱ ተመረጠች አለች። እንደተመረጠች ቤዛው ወጣ በሳምንቱ ቤዛው ቤዛው ሲመጣ ተያዘባት። ማን ያዘባት? ሰራሰ እንደዚህ ስለፈለገ ያዘ። ቪዛው ከመጣ በኋላ በጣም የሚገርማችሁ ነገር እሷ ብትመሰክር ስትመጣ እሷ ብትመሰክር ደስ ይላል። ከለከላት። ቪዛው ከመጣ ቪዛው ለሱ የተላከው በራሱ ዘመድ ስለሆነ በሱ መጣና ቪዛው እንዴ አላሰጠም። ከዛ ቪዛው መጥቶልኛል አለ። ሴት ደግሞ ደውላ መጥቶልኛል አለች። ቀዝቀዝ አለ ሲል ዓርብ ዕለት እንግዲህ መቼ የመጣው ቪዛው ሮባ ማክሰኞ የመጣው ዓርብ ዕለት ትኬት ቆረጠልሻል ብለን ተባለ። ትኬቱን የሚያዝ ጸሎት ጸልይላችሁ እጆቻችሁን አንሱ። በጌታ በኢየሱስ ስም ጸልያለሁ። ጠላት የያዘባችሁ ነገር አሁን ይለቀቅ። አሁን በኢየሱስ ስም ይለቀቅ። ጠላቶች የገባባችሁ ነገር አሁን በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅ። እዚህ ተለቀቀ መንሱ in Jesus name ሰው ያዘብሽ ነገር ደግሞ አሁን ተለቀቀ። ከዛ በቃ ፕሌኑ ሮብለት ነው ፕሌኑ አፍለት ይቆረጥ። ከዛ እንኳን ደስ አለሽ ብሎ አቅፋት። ከዛ አቅፈችውና በቃ አልብለት ፕሌኑ ቆረጥ ከዳሪት ምክንያት ከዛ እንደውም ሰርፕራይዝ አርጓት ኬክ ምናምን አዘጋጅቶ መልካም ጉዞ ብሏት እግዚአብሔር ጠላት ሸኛቸዋል። እናንተ ማን የሰማው መሄዳችሁን ያልፈለገ መልጦ ይሸኛቸዋል። አስይዞ ይሸኛቸዋል። ሰጥቶ ይሸኛቸዋል። ሶቺ ያመነ ማናቀም እኔ ደግሞ አውቃለሁ። እሷ አዲስ አበባ የሚባል ነገር አታውቅም። እሷን አዲስ አበባ ማለት በጣም ከበደኝ። ምንም ነገር የምታውቀው ነገር የለም። አዲስ አበባ አይደለም የሆነ ሀገር ማትቀዝ ቀጥታ ነው ጊዜ ዋስ ተሸክሰው ማለት ነው። እና ያደገችው በግቢ ነው በክርስትና ህይወት ሌላ ነገር አታውቅም። እና አዲስ አበባ ሄደች። እዛ ዛሬ ቆረጠን ቦሌ ሲገባ ብዙ ፕሮሰስ አለ። እግዚአብሔር ሲረዳት ያስታስገባ ያምን ስትል ከዛ ቅዳሜ ዕለት አርቤላ ቅዳሜ ዕለት በፕሌን ገባች። እስከ 5 ሰዓት እንኳን የደወለችልኝ። ከዛ ቀጥታ ስትገባ እግዚአብሔር አገኘ ይስጣል። ለልጆቻችሁ ጸልዩ፣ እግዚአብሔር ይሰማል። ጌታ ሆይ አረቤ አትገባ ብዬሽ ቀጥታ ስትሄድ
ጸጉራቸውን እንደዚህ ያሸፈኑ የሚናገሩት እንግሊዘኛ በቃ በጣም ተደሰትኩ። እግዚአብሔር በእውነት ረዳኝ። እነሱ አረብ አይደሉም፣ እግዚአብሔር ይመስገን። በድል ገብታ አሁንም እየሰራች ነው። የረዳት አምላክ ነው የሚለው እግዚአብሔር አምላክ አሁን ባለችበት ቦታ ላይ የሱ ጥበቃ፣ የሱ አብሮነት፣ የሱ ሞገስ ከሷ ጋር እንዲሆን ጸልያለሁ። እግዚአብሔር የድል ሰው እንዲያደርግ ጸልያለሁ። እግዚአብሔር የበረከት ሰው እንዲያደርግ ጸልያለሁ። ጌታ በኢየሱስ ስም ስለ እግዚአብሔር ከፍ ያለ ልባችሁ